ሲንግል ማም መሆን በጭራሽ ቀላል አይደለም። ልጅን ማሳደግ፣ ራስን መምራትና ሁሉንም ነገር በብቸኝነት መወጣት ትልቅ ጥንካሬን ይጠይቃል። ታዲያ በሀገራችን ተወዳጅ የሆኑ በርካታ አርቲስቶች ሲንግል ማም እንደሆኑ ያውቃሉ? በዛሬው ቪዲዮአችን ልጆቻቸውን በጥንካሬ እያሳደጉ ያሉ 10 ታዋቂ ሲንግል ማሞችን እንመለከታለን። በተለይ አንደኛ ላይ የተቀመጠችዋን አርቲስት በፍጹም ስለማገምቷት እስከ ቪዲዮ መጨረሻ ድረስ መከታተል እንዳትረሱ። ከመጀመራችን በፊት ግን ቪዲዮውን ላይክ እና ሼር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። አሁን በቀጥታ ወደ ዝርዝሩ እንለፍ። 10ኛ ላይ የምናገኛት አብሳላት በሚለው ተወዳጅ ፊልም ላይ ባሳየችው ድንቅ ትወና የምናውቃት ተዋናይትና ስኬታማ የቢዝነስ ባለቤት የሆነችውን ዮአዳን ኤፍሬም ነው። ዮአዳን የ7 ዓመት ወንድ ልጅ እናት ስትሆን ለልጄ ስል ብዙ ነገሮችን አልፌያለሁ፣ ለህይወቴ ጥንካሬም ልጄ ነው ስትል በተለያዩ ጊዜያት ተናግራለች። 9ኛ አርቲስት ዕፀ ህይወት አበበ። ዕፀ ህይወት ይህንን የኪነ ጥበብ ጉዟን የጀመረችው ገና በ16 ዓመቷ ነበር። ከምትሰራቸው ፊልምና ማስታወቂያዎች በተጨማሪ ለብዙ ትላልቅ ኩባንያዎች ብራንድ አምባሳደር በመሆን በስኬት እየሰራች ትገኛለች። ዕፀ ህይወት የ3 ወንድና የ1 ሴት ልጅ እናት ስትሆን ልጆቿንም በፍቅርና በብቸኝነት የምታሳድግ ጠንካራ እናት በመሆኗ በዚህ ምድብ ውስጥ ተካታለች። 8ኛ ላይ የምናገኛት በበርካታ ተወዳጅ ፊልሞችና የቴሌቪዥን ድራማዎች ላይ ባላት ድንቅ ትወና የምናውቃት አርቲስት ባዩሽ ከበደ ሚጡ ናት። ባዩሽ ከትወና ስራዋ ባሻገር የራሷ የቪዲዮ ፕሮዳክሽን ካምፓኒ ያላት ስትሆን በራሷ ፖድካስትም አማካኝነት አዳዲስና አስተማሪ ይዘቶችን ለአድናቂዎቿ በማቅረብ ላይ ትገኛለች። ባዩሽ የ2 ወንድ ልጆች እናት ስትሆን ልጆቿንም በጥንካሬና በፍቅር እያሳደገች የምትገኝ ብርቱ እናት ናት። 7ኛ በበርካታ ፊልሞች በተለይም ከተዋናይ ነፃነት ወርቅነህ ጋር በሰራችው ያንቺው ሌባ በተሰኘው ፊልም በሰፊው የምናውቃት ተዋናይት ሰሃር አብዱልከሪም ናት። ሰሃር ተዋናይት ብቻ ሳትሆን ስኬታማ የቢዝነስ ሴትም ናት። የራሷ የሆነ የሜካፕ ማሰልጠኛ ትምህርት ቤት በመክፈት በርካታ ሰዎችን እያሰለጠነች ትገኛለች። ሰሃር የግል ህይወቷን ከማህበራዊ ሚዲያ ራቅ ማድረግ ብትመርጥም የአንድ ወንድ ልጅ እናት ስትሆን ልጇንም በብቸኝነት በፍቅርና በጥንካሬ እያሳደገች ትገኛለች። 6ኛ ላይ የምናገኛት በኢትዮጵያ የፊልም ኢንዱስትሪ ውስጥ በድንቅ ትወናዋና በተለያዩ ገጸ ባህሪያት አቀራረቧ የብዙዎችን አድናቆት ያተረፈችው ተዋናይት ሰላም ተስፋዬ ናት። ሰላም የአንድ ወንድ ልጅ እናት ስትሆን ከትወና ስራዋ ባሻገር ኤስአር ኮስሞቲክስ የተሰኘ የራሷን የውበት ምርት ብራንድ በመፍጠር ወደ ቢዝነስ ዓለም የተቀላቀለች ሲሆን ከበርካታ ካምፓኒዎች ጋር በብራንድ አምባሳደርነትና በበጎ አድራጎት ስራዎች ላይ በንቃት በመሳተፍ ትታወቃለች። 5ኛ ጋዜጠኛ እና ተዋናይት ሉላ ገዙ። ሉላ በኢቢኤስ ፕሮግራሞች ላይ የምናውቃት ሲሆን ከዚህ በተጨማሪ በበርካታ ፊልሞች ላይ በተዋናይነት ባሳየችው ብቃት እንዲሁም በሞዴልነት ስራዋ ትታወቃለች። ሉላ የ2 ቆንጆ ሴት ልጆች እናት ስትሆን እናትነቷን ከስራዋ ጋር አጣጥማ ልጆቿን በፍቅርና በጥንካሬ በብቸኝነት እያሳደገች ያለች ብርቱ ሴት ናት። 4ኛ ላይ የምናገኛት በተለያዩ ፊልሞች ላይ በሚገርም ትወናዋና ለምትጫወታቸው ገጸ ባህሪያት ህይወትን በመስጠት በብዙዎቻችን ዘንድ የምትወደደው ተዋናይት ቃል ኪዳን ጥበቡ ናት። ቃል ኪዳን የምንወደው ተዋናይ ታሪኩ ብርሃኑ ባባ ከዚህ ዓለም በሞት ከተለየ በኋላ አንድ ወንድ ልጇን በጽናትና በጥንካሬ እያሳደገች ትገኛለች። ከተወሰነ ጊዜ የፊልም ረፍት በኋላ በቅርቡ ከማርታ ጎይቶም ጋር ቀን ዘራፊ በተሰኘው አዲስ ፊልም ላይ በመተወን ወደ ፊልሙ ዓለም በብቃት ተመልሳለች። 3ኛ ላይ የምናገኛት በሙዚቃውና በፊልም ትወናው የላቅ አሻራ ያሰረፈችው ድንቅ ባለሙያ ዘማሪት ዘሪቱ ከበደ ናት። ዘሪቱ ቀደም ሲል ባወጣቻቸው ተወዳጅ አልበሞችና በሰራቻቸው ፊልሞች የምናውቃት ሲሆን አሁን ላይ ህይወቷን ሙሉ በሙሉ ለወንጌል አገልግሎት በመስጠት በዘማሪነት እያገለገለች ትገኛለች። በህይወቷ ውስጥ ከባድ የሆነውን የ18 ዓመት የበኩር ልጇን በሞት የማጣት መራራ ሀዘን አስተናግዳለች። ሆኖም ግን ያንን ትልቅ ስቃይ በእምነትና በጽናት አልፋ አሁን ላይ 4 ወንድ ልጆቿን በእንክብካቤ የምታሳድግ በጥንካሬዋና ተስፋ ለመቁረጧ ለብዙዎች ምሳሌ የምትሆን ጀግና እናት ናት። 2ኛ ድምፃዊት ራሄል ጌቱ። በሚያምር ድምጿና ዜማዎቿ የብዙዎችን ልብ የገዛችው ድምፃዊት ራሄል ጌቱ በቅድሚያ የኛ በተሰኘው ታዋቂ የሴቶች የሙዚቃ ቡድን ውስጥ በነበራት ድንቅ አፈጻጸም የምናውቃት ሲሆን ከቡድኑ መፍረስ በኋላ በርካታ ተወዳጅ ነጠላ ዜማዎችና ስኬታማ አልበሞችን ለአድናቂዎች አቅርባለች። ራሄል የአንዲት ቆንጆ ሴት ልጅ እናት ስትሆን እናትነቷን ከሙዚቃ ስራዋ ጋር አስተባብራ ልጇን እያሳደገች ትገኛለች። እንግዲህ አንደኛ ላይ ያለችው ማናት ካላችሁኝ አንጋፋዋና ተወዳጇ ድምፃዊት ሀመልማል አባተ ናት። ሀመልማልን በገራሚና በማይረሱ ሙዚቃዎቿ የማያውቃት የሙዚቃ አፍቃሪ አለ ለማለት ይከብዳል። ከሙዚቃው ባሻገር በአንዳንድ የፊልም ትወናዎች ላይም አይተናታል። ሀመልማል የ2 ሴት ልጆች እናት ስትሆን በብዙ ጥረትና ድካም ልጆቿን አሳድጋ አስተምራ ለወግ ማዕረግ በማብቃት አሁን ላይ የራሳቸውን ህይወት እንዲመሰርቱ ያደረገች እውነተኛ የእናትነትና የጥንካሬ ተምሳሌት ናት። እንግዲህ ለዛሬ ያየናቸው ህይወት ያመጣባቸውን ፈተና ተወጥተው እናትም አባትም ሆነው ልጆቻቸውን በብቸኝነት የሚያሳድጉ ጀግና ኢትዮጵያውያን አርቲስቶች እነዚህ ነበሩ። ከነዚህ ብርቱ እናቶች ጥንካሬና ጽናት ብዙ
የምንማረው ነገር እንዳለ አምናለሁ። ታዲያ የትኛው አርቲስት የህይወት ታሪክና ጥንካሬ ይበልጥ ማረካችሁ? ሀሳባችሁን ኮመንት ላይ አጋሩኝ። እንደዚህ አይነት አስተማሪና አዝናኝ ቪዲዮዎች ሁልጊዜ እንዲደርሳችሁ ቪዲዮውን ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ። ይህ ልዩ መረጃ ነው።